with charger maintenance. እሺ ተመልካቾቻችን እንደምናችሁ ሰላም ናችሁ? ያው እንግዲህ በተደጋጋሚ እንደነገርኳችሁ በኮሪደሩ ልማት ምክንያት ያው በግቢ ውስጥ ነው የምገኘው ዛሬ እና ቤቴ ውስጥ እየሰራው ነው። አንዳንዴ ቤት ውስጥ እሰራለሁ፣ አንዳንድ ጊዜ ደግሞ ፀሐዩ ደስ ሲል ጠዋት ላይ ተነስቼ በዚህ መልኩ እንግዲህ በረንዳ አካባቢ ላይ እየሰራው ነው የምገኘው። እንግዲህ የዛሬ ቪዲዮአችን አንድ የቢዋይዲ ቻርጀር ያው በኮኔክተር ችግርና በቴክኒሻን ችግር እየተቃጠለ ስለሆነ እሱን እስቲ በአጭሩ ገለጻ እናደርጋለንና ጥንቃቄ የምንሰራቸውና የምናያቸው ነገሮች አሉ። ተመልካቾቻችን እስቲ እንግዲህ ወደ በረንዳው ላይ አካባቢ የጠዋቷን ፀሐይ እየሞኩ እየሰራው ነበርና እስቲ እንመልከተው። እንግዲህ ይሄ አንድ ቢዋይዲ ቻርጀር እዚህ ጋር እንደምናየው በተደጋጋሚ ወደ ቢሮአችን የሚመጡት እነዚህ ቻርጀሮች በአንድ አይነት ብቻ ችግር በብዛት እዚህ ጋር ያው ኮኔክተሩ ከኤልፓይ የሚመጣው ገመድ በዚህ በቀዳዳ አልፎ ወደዚህ የሚገባውና አንዳንድ ጊዜ እንግዲህ ሲሰራ ትንሽ ችግር እየገጠማቸው እየመጡ ይገኛሉ። ያው እንግዲህ አሁን በእንደዚህ አይነት መልኩ ነው የሰራቸው። ወይ ላው ላይ ኮኔክተሮቹን ገዝተው ገጥመው ቢያደርጉ ጥሩ ነው። ካለዛ ደግሞ ምን አለው እኔ ኮኔክተሮቹን በማናገኝበት ጊዜ እነኝን በሊድ እግሮቹን በማጥገብ በአይረን አድርገን በሊድ እያደረግን እንደ ኮኔክተር እየሰራንለት ነገር ለአንድ ቀን ተመልሶ አያውቅም። ተመልካቾቻችን ግን አሁን ይኸው እዚህ ጋር በደንብ ስለማያጠብቁት ኮኔክት ስለማያደርጉት በእንደዚህ አይነት መልኩ እየተቃጠለ እየቀለጠ አገልግሎቱን እያቋረጠ ወደ ቢሮአችን በተደጋጋሚ እየመጣ ይገኛል። ተመልካቾቻችን እንግዲህ ደንበኛችን ይዞልን የመጣው ይሄ እንግዲህ በተደጋጋሚ ትናንትናም እንደዚሁ አንድ ሌላ ገጥም ያለው ያው እንግዲህ እየቀለጠ እኔ ደግሞ እነኝን ሪሙቭ አደረግና እናወጣና ያው እዚህ በምስሉ ላይ እንደምናየው በዚህ ኮኔክተር እየቀየረንላቸው ነው። ይሄ ኮኔክተር እንግዲህ እንደምታዩት ጠንካራ ነው፣ ከላይና ከታች ነው። የቀደመ ያያችሁት ደግሞ ከፊት ለፊት ብቻ ነው እና ይሄንን ኮኔክተር በትክክል ካልተገጠመ የሚመጣው ችግር ምንድነው? ያው የሙቀትና የመቅለጥ ችግር ይመጣል። ከዛ በኋላ ቻርጅ ማድረግ አይችልም። ምክንያቱም 32 አምፔር ኃይለኛ ፓወር ነው የሚወስደው፣ ኃይለኛ ከረንት ነው የሚፈጠረው። ስለዚህ ተመልካቾች ደንበኞቻችን ቴክኒሻኖቹ ሲሰሩ በጥንቃቄ እንዲሰሩ ግንዛቤ እንዲጨብጡ ያለው ይሄን ቪዲዮ የሰራሁትና ቴክኒሻኖች በተቻላችሁ መጠን ስታስገቡ ኮኔክተር ብታደርጉበት ጥሩ ነው። አለዛ ደግሞ ጫፉን በሊድ ጫፏን በሊድ በአይረን ጠንከር ብናደርገው ሙቀት አይፈጥርም። አሁን እንደዛ ነው የሚሰራው። አሁን ይሄን በሊድ እና በኮኔክተር ፋንታ ሊድ እናጠግበዋለን። ጠንከር አድርገህ ስታስረው ሙቀት የሚባል ነገር አካባቢ አይደርስም ማለት ነው። ስለዚህ ተመልካቾች እንደምንቻችን እንግዲህ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ቪዲዮአችንን እየተመለከታችሁ የጨረሳችሁ አስተያየት ካለ በአስተያየት መስጫ ቦክስ ላይ እየሰጣችሁን መልስ እንመልሳለን። የሚፈልጋችሁ ጥያቄ መጠየቅ ትችላላችሁ። እንግዲህ ለዛሬ ይሄን ይመስላል ቪዲዮአችን። እናመሰግናለን። ሰላም ሁኑልን።